እንግዲህ ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። በብረት ጋን ውስጥ በፈላ ውሃ ውስጥ በተጨመሩ ጊዜ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ያጠፋበት ደግሞ የፈላውን ውሃ ያቀዘቀዘበትን በዓል ነው የምናከብረው። ታሪኩ እንዴት እንደሆነ ገድሉ ላይ የተጻፈውን ነገር በጥቂቱ እስኪ እንመልከት። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ የሚኖሩት በሮም ከተማ ነው። ልዩ ስፍራው አንጌቤን ተብሎ ይጠራል። የቅዱስ ቂርቆስ አባቱ ቆዝሞስ ይባላል። ገና በሕፃንነቱ ነው አባቱ በሞት የተለየው። እናቱ ኢየሉጣ ናት። በሃይማኖትም በምግባርም ኮትኩታ ያሳደገችው። በዛ በሮም አገር ሲኖሩ ንጉሱ እለእስክንድሮስ ይባላል። በዚያን ዘመን የነበረው ንጉስ ማለት። ይሄ እለእስክንድሮስ የሚባል ንጉስ ጣዖት የሚያመልክ ንጉስ፣ እግዚአብሔርን የማይፈራ ሰውን የማያፍር ንጉስ እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ቅዱስ ቂርቆስና ቅድስት ኢየሉጣን ጠርቶ ለጣዖት እንዲሰግዱ ክርስቶስንም እንዲክዱ ጠየቃቸው ይላል። ሁለቱም በአንድነት ለጣዖት እንደማይሰግዱ ክርስቶስንም አምላካቸውንም እንደማይክዱ ነገሩት ይላል። ከዚህ በኋላ ብዙ መከራ ደረሰባቸው ነው። በሦስተኛው መቶ ክፍለ ዘመን አካባቢ ዘመነ ሰማዕታት እየተባለ እንደሚጠራ የቤተ ክርስቲያን ታሪክ ይነግረናል። በዚያን ዘመን የነበሩት ነገስታት እነ ዲዮቅልጥያኖስ፣ እነ እለእስክንድሮስ፣ እነ መክሲሚያኖስ፣ እነ ኔሮን ቄሳር በክርስቲያኖች ላይ ወገኖቼ ለመስማትም ለመናገርም የሚዘገንን መከራ አድርሰውባቸዋል። ብዙዎቹን ገለዋቸዋል። ብዙዎቹን ወደ ወህኒ አሳልፈው ሰጥተዋቸዋል። ብዙዎቹን አካለ ጎዶሎ አድርጓቸዋል። ብዙዎቹን ከአንበሳ ጋር እንዲታገሉ እያደረጉ ዙፋናቸው ላይ ቁጭ ብለው ነገስታቱ ይሳለቁና ይዝናኑ እንደነበረ የቤተ ክርስቲያን ታሪክ ይነግረናል። አሁንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ወታደሮቹ ብዙ መከራ ካደረሱባቸው በኋላ በመጨረሻ የብረት ጋን አዘጋጅተው እዛ ውስጥ ውሃ ጨምረው በዛ እንዲሞቱ ወሰነባቸው ንጉሱ ይላል። ወታደሮቹ ወደዛ ወደ ብረት ጋን ወደ ተጣደበት ስፍራ ወሰዷቸው ይላል። እዛ ሲደርሱ በዛ ጋን ውስጥ የነበረው የውሃ ፍላት ወደ ላይ 12 ክንድ ይዘል ነበረ። ልክ እንደ ክረምት ነጎድጓድ ድምፅ ይሰማ ነበር። 42 ምዕራፍ ይሰማ ነበር ይላል። ይህን ሲያዩ ፈርተው ሐሳባቸውን እንዲቀይሩ ነበር። ገድሉን ስናነብ ቅድስት ኢየሉጣ ያንን በተመለከተች ጊዜ የሚነደውን እሳት በዛ በብረት ጋን ውስጥ ያለውን የሚፈላ ውሃ ባየች ጊዜ ፈራች ይላል። ልጇ ቂርቆስ ቀረበና እንደዚህ አላት ይላል ገድሉን ስናነብ፣ እናቴ ሆይ አይዞሽ፣ አትፍሪ። በስጋችን ብንሞት በነፍሳችን አንሞትም። ደግሞ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነ አምላክ እኛንም ያድነናል። ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያደነ አምላክ የእኛም አምላክ ነው፣ ሊያድነን ይችላል። ስለዚህ አይዞሽ አትፍሪ ብሎ እናቱን አጽናናት ይላል። ደግሞ ዞር ብሎ መጸለይ ጀመረ። እግዚአብሔር ሆይ በእናቴ ልብ ውስጥ ያለውን ፍርሃት አውጥተህ ጣል፣ መንፈሳዊ ድፍረትን ስጣት አለ። እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ሰማ። ለቅድስት ኢየሉጣ ፍርሃት ከልቧ አውጥቶ ጣለና መንፈሳዊ ድፍረት ሰጣት ይላል። ወዲያው ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ እንደዚህ አለችው፣ ልጄ ሆይ ምንም እኔ በስጋ በወልድህ እናት ብሆን አንተ ግን በመንፈስ አባቴ ነህ። አሁን በልቤ ውስጥ ያለው ፍርሃት ርቋል፣ ገድላችንን እንፈጽም ብላ አለችው። በዚህ በጋን ውስጥ ያለው ውሃ በለመለመ መስክ እንደሚፈስ ጠል መስሎኝ እየታየ ነው አለች። ወዲያ ወታደሮቹ እጅና እግራቸውን ይዘው ወደዛ ወደ ብረት ጋን ውስጥ ወደሚፈላ ውሃ ውስጥ ወረወሯቸው ይላል። ቅዱስ ገብርኤል እየበረረ ከእግዚአብሔር ዘንድ ተልኮ መጣ። ርዕሳችን እነሆ ገብርኤል እየበረረ መጣ የሚል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። ቀደመና እዛ የፈላ